ሰላም የዩቱብ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እኛ እግዚአብሔር ይመስገን ክብሩ ይስፋ በድንግል ማርያም ልጅ። ዛሬ አንድ ነገር ላስቸግራችሁ ነው የመጣሁት። እንደማስቸገር አይደለም፣ ይሄ መልእክት ነው። ሁላችሁም ኢትዮጵያውያን፣ ኤርትራውያን የሰው ልጅ በሙሉ የሆናችሁ የቪዲዮ እንዳያችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ለምን ሰብስክራይብ የምታደርጉኝ? እኔ ጠንካራ ምርጥ እናት ስለሆንኩ ነው። የዳዊት እናት በመሆኔ ብቻ እኔ ጠንካራና ምርጥ እናት ድንቅ እናት ስለሆንኩኝ ይገባኛል። ስለዚህ እናንተም ሰብስክራይብ ኮሜንት እያደረጋችሁ አድርሱልኝ። እንግዲህ እንደምታውቁኝ መሰረቴ ዳዊት እናት ነኝ። በጣም ጠንካራ ከምላችሁ ጠንካራ እናት፣ ብዙ ነገሮች አሳልፍ ያለው ብዙ ነገሮች እግዚአብሔር ይመስገን በእግዚአብሔር ቸርነት አልፏል። አሁንም ብዙ ከባድ ነገሮች አሉብኝ። እነዛ ከባድ ነገሮችን እንግዲህ አንደኛና በመጀመሪያው ቤት ነው። የቤት ኪራያው የመክፈል አቅም ስለሌለኝ ይሄን ቪዲዮ በፖስኮ እያደረጋችሁ እኔ እንጃ ዩቱብ ላይ ብዙ አላቅምና እንድታደርሱልኝ ነው። እኔ ለምን ማጣቴን እኔ ዛሬ አጣው ተቸገርኩ። እውነቴን ነው የምላችሁ። አንድ ብርም ባይኖረኝ በህይወቴ ማልቀስን አልወድም። ማልቀስን አልቅሼ እኔ 6 ዓመት አልቅሼ አሳልፌዋለሁ። ድጋሚ ማልቀስን ሳይሆን እዚህ ጋር መልእክቴን ተናግሬ ያለብኝን ችግር ተናግሬ የኢትዮጵያ ሕዝብ ካልተረዳችሁኝ እኔ አልቅሶ ሕዝብን መጠየቅ አልፈልግም። እናንተ ግዴታ እኔ አልቅሼ ሳይሆን መርዳት ያለባችሁ እያለው አሁን እየነገርኳችሁ ችግሬን እያዋራኋችሁ ካልተረዳችሁኝ አልቅሶ የሚመጣ ገንዘብ ለእኔ ይቅርብኝ። አልቅሶ የማገኘው መልእክት ወይም ሀሳብ የተለያየ ነገሮች ይቅርብኝ። እኔ ከዚህ ጋር ጠንካራ ሆኜ ለልጄ የሚገባውን ነገር ጠይቄ ያንን ደግሞ እንዳገኝ ደግሞ እናንተ ምርጥ ኢትዮጵያውያን ኤርትራውያን ይህን ቪዲዮ ሼር በማድረግ ብቻ ነው ማገዝ የምችሉ። እኔን ያላችሁም እንግዲህ እንደ እናንተ ይወሰናል ማለት ክብርት አዳነች አቤቤ እንግዲህ እንደዚህ አይነት ልጆች ስፔሻል ልጅ ያለን ሲፒ ያላቸው እናቶች በጣም በብዙ መከራ በብዙ ፈተና ውስጥ ነው የሚያልፉት። አንደኛና በመጀመሪያ እሱም ቤት ነው። ከዛ ይኸው እንደምታዩት አሁን ዳዊት በፊዚዮቴራፒ በማጣት ምክንያት ነው እጆቹ እግሮቹ እንደዚህ ሆኖ ያሉት ማለት ነው። እና ይሄን የምታረጉ ብዙ ደግሞ እናቶች አብዛኛው እናቶች ጨርቅ እየተጠቀምን ልጆቻችን የዳይፐር ማጣት ቆስለው ሰውነታቸው በስብሷል ያልጋ ቁራኛ ሆኖ የሚኖሩ እናቶች አሉ፣ ልጆችም አሉ። እናቶች ልጆቻቸው አልጋ ላይ ዋሉ ማለት እናቶችም አልጋ ላይ የፀሐይ ብርሃን ማየት አቅቷቸው የሚኖሩ እናቶች ልጆች ናቸው ብዬ ነው የማምነው። ይሄ እንዳይሆን ታዲያ የኢትዮጵያ ሕዝቦች ደጋግ ኢትዮጵያን ሁላችሁም ለሚደርሰው ለሚመለከተው አካል ብታደርሱልን ምን ችግር አለው? እኛ እዚህ ጋር አሁን ቁም ነገር እንዳንጠንካራና ቁም ነገር ስናወራ እንደ ሌላ ነገር የምትወስዱት የእኛ እናቶችን እንደሆነ እንደለማይ ብቻ እንደ ችግረኛ እንደ ተረጅ ከምታዩን እኛ እኮ ጠንካራ እናቶች ነን። እውነት የሁሉም ግዴታ አለበት። እኔ እኮ ልጅ ስወልድ የኢትዮጵያ ሕዝብ ይረዳኛል ብዬ አልነበረም። እኔ ልጅ ጤነኛ ልጅ ወልጄ እንደ ማንኛውም ኢትዮጵያዊ ሰርቼ የሚቀየር ልጆቹ የምደርስ ነበርኩ። ግን በአንድ ዶክተር ምክንያት ነው እኔ አሁን እዚህ ጋር አደባባይ ልወጣ የቻልኩት እና እኔን መርዳት መንግስት በተለይ ደግሞ ግዴታ አለበት። ክብርት አዳነች ደግሞ ለእንደዚህ አይነት ልጆችን ማገዝ አለበት። ልጆችን እንደሚያግዙ አውቃለሁ አያለሁ። እና እኔ ደግሞ እንደማገዝ ሳይሆን ግዴታ ነው ብዬ ነው የማስበው። እኔ ይሄንን ልጅ ይዤ ምንም አይነት ነገር መስራት አልችልም። ማቆያ እንኳን ቢኖር መልካም ትምህርት ቤት እንኳን ቢኖር መልካም እሺ፣ እዛ ጋር ያገኘሁት ስራ መስራት እችላለሁ። አሁን ግን ጥያቄ ይሄ ልጅ ጥዬ ነው መስራት እንኳን ያለብኝ፣ ለማሰጥቼ ነው መስራት ያለብኝ ይሄ የሚለው ጥያቄ አለኝ እና ከጥያቄ ውስጥ እንዲገባ እንዳንድ ኢትዮጵያዊ እኔም መብት አለኝ ማለት አንድ ኢትዮጵያ ሕዝብ ባለበት መንግስት ባለበት ሀገር እኔ ልጅ ይዤ ጎዳና ላይ መውጣት ትክክል ነው ብዬ ስለማላስብ እና ይሄንን ዩቲዩብን የምትሰሙ ሰዎች ቆም ብላችሁ ሰምታችሁ ከሚደርስ ሰው አካል ብታደርሱልኝ መልካም ነው። በተለይም ክብርት አዳነች አቤቤ እናታችን እንግዲህ ከእሳቸው ጋር እንዲደርስ ሁላችሁም የበኩላችሁን ብታደርጉ ደስ ይለኛል። እንዳልኳችሁ እኛ የሲፒ እናቶች ወይም ስፔሻል ልጅ ያለን እናቶች
ጀግኖችና አንደኞች ልዩ ነን። እንደውም በዓለም በኢትዮጵያ ቀርቶ በዓለም መሸለም የሚገባን ድንቅ እናቶች ነን እና ሁላችሁም የበኩላችሁ እንድትወጡ እግዚአብሔር ስም ጠይቃለሁ። አመሰግናለሁ። ሰላም ሁኑልኝ።